Sani, ne tolos. Ne dum lama. Tapi nyala sih. Yo entar. Sih kasih sih. Sih. ወደ ውጭ ላይ ነበር እንዴ? ጭራሽ ውጭ አዎ ችግር ምን ችግር አለ? የተሻለ ህይወት እንዲኖረን አይደል? ሰርተን የተሻለ ህይወት እንዲኖረን ማለት እንችላለን። አይ እዛም ትሰራለሽ እኔ ብቻ ሳይሆን አንተ እሱ እየሰራን በጋራ እየሰራን እሱ መለወጥ እንችላለን። ግዴታ ሀገር ብቻ እንዲለወጥ ያለው እንችላለን። ግን ትንሽ እዛ የተሻለ ነገር ይሰራል። እዚህም እኮ ከሰራን የተሻለ ነገር እንሰራለን። አውቃለሁ ትንሽ ከዚህ የተሻለ ስራ ይኖራል። እንደዚህ ትንሽ አላምንበትም። ለስራ ፍላጎት ካለ በሀገራችን ላይ የተሻለ ስራ ሰርተን ብዙዎች እየተለወጡ ነው። ስለዚህ እኛም መለወጥ እንችላለን። የስራ ፍላጎት ካለ የተሻለ ስራ ለማግኘት ገብቶሻል። ስራ አለ እንሰራለን በመሰረቱ ግን የተሻለ ስራ ለመስራት አለ አይደል እኮ እዚህ ሰርተን መለወጣችን ወይ እንችላለን። አሁን እንደምታየው ሀገር ብዙ ውጣ ውረዶች አሉ አይደል? ሚዲያ ላይ እንደምታየው ውጣ ውረድ አለው። ግን ቢሆንም በትንሽ ቀን ሰርተሽ የተሻለ ገንዘብ ትሰሪያለሽ። እዚህ እንደምታየው አይ አሁን ለምሳሌ እንደዚህ እንደምናስበው እኮ ላይሆን ይችላል። ይሳል ይሆናል እንዴ? ሁሉም እንደሚያስበው አስበው እንደምትሄደው ይሳካል ማለት ነው። ስደት ይሳካል። ያው የምትሄጂበት መንገድ አለ። ያው እኔ የምሄደው ህጋዊ መንገድ ነው። ህገ ወጥ ከሆነ ላይሳካም ይችላል። እኔ ደግሞ የምሄደው ህጋዊ ስለሆነ ይሄ የማይሳካበት ነገር የለም። ስለዚህ እኔ ተመልሼ እሄዳለሁ ማለት ነው። አንቺማ አትሄጂም። እናንተ ከሄድን እዚህ ምን እንሰራለን? እኔ እየሰራሁ እልክልሻለሁ። አንቺ ያለውን ነገር እዚህ ታመቻችልኝ። አንተ ሰርተህ እስከምትልከኝ ቁጭ ብዬ እጠብቃለሁ። ሲጀመር በስደት ከሆነ ለውጥ በስደት ብቻ ከሆነ ለውጥ የሚገኝ አይ እኔ እኮ በወር እልካለሁ የምሰራው ነው። አንቺ ምን አይጠበቅብሽም። ግዴታ እኮ አሁን ለምሳሌ እንዳሰብከው ላይሳካብህ ይችላል። ይሳካል። ካልተሳካማ ከዚህ ለምን ይሳካል? ካልተሳካ መንቀሳቀሳችን ህጋዊ ስለሆነ ህጋዊ ቢሆን እኮ ሁሉም ሰው ይሳካል ብሎ ይሄዳል። ግን እዛ ስደት ላይ ብዙ ፈተናዎች ሊገጥሙት ይችላሉ። እንዳሰበው ላይሆንለት ይችላል። ስደት ፈተናዎች ተገጠሙና እንግዲህ ፈተናዎችን ማለፍ ነው። እኔ ግን በመሄድ አስመም ምን ችግር አለ? ይሄ ለለውጥ ነው እንግዲህ ለለውጥ ነው። ግን አብረን
አብረን እየተለወጥን ነው ህይወት ደስ ያለኝ ገና አንተ ሰርተህ እስከምትመጣ መጠበቅ የለብንም። ይሄም እኮ አብረን እኔ ሰራሁ ማለት ነው። አንቺም ሰራሽ ማለት ነው። ግን ቢሆንም ገና አንተ ወይ ላይሳካልህ ይችላል ከመሳካት አለመሳካት ስለሚበልጥ ስለዚህ አይሳካም ብለሽ ማሰብ የለብሽም። የማይሳካ ነገር የለም። ይሳካል ብቻ ብለህ እኮ መንገዶችን እንትን ካልክ ባይሳካ ሲቀር ደግሞ አንተ ሞራል ሊጎዳ ይችላል። አንቺ አንድ ነገር ስታስቢ አይሳካም ብለሽ ሳይሆን ማሰብ ያለብሽ ይሳካል ብለሽ ማሰብ ያለብሽ። አይሳካም ብለሽ ካሰብሽ ከወዲሁ ለሀሳብሽ አነስተኛ ሀሳብ አመጣሽበት ማለት ነው። ስለዚህ አይሳካም ካልሽ የመሄድ ቻንስሽን እያነሰ አይ አንቺ መሄድ እና እዚህ ነው ብላችሁ ያጣምጡኝ ምን ችግር አለ? ትንሽ አራት ዓመት የአሁኑ ጨዋታችሁ ግን እንዴት ነው? ቀላል ነው። እንዴት ናቸው? ሊሄድ ይላል። ምን ታያለሽ ነው አልከኝ? አዎ ገብርኤል ተፈቀደች። ምን ታያለሽ? ምኑ ላይ ሆነሽ ሲሄዱ እዚሁ ጠብቂ እኔን ሄድ ነው የሚለው። ኧረ እንድች ያለችው አመላ ደግሞ አመጣችሁ። አይ ችግር የለም። አንዱ ሳይያዝ እሱ ነው እንግዲህ ያለው። ይሄ ለለውጥ ነው። ምን ችግር አለ? ለለውጥ ነው። ምን ችግር አለ? አይ ለውጥም ቢሆን እንግዲህ እሷ ማንና አንድ ፍሬ እንኳን ሳታፈሩ የአሁኑ ጨዋታ እንጀት ማይ ነው። የተሻለ ህይወት እንዲኖረን ነው ካሁኑ ካለንበት። አይ የተሻለ ህይወት ተቀድም ተማክራችሁ መጣይ። አሁን ደግሞ እንዲህ ያለው አንጀት ጨዋታ ከሆነ እኔ ደስ አይለኝም። ይኸው እንግዲህ እሷ ተፈቀደች ነው የሚሆነው። እሷ ተፈቀደች ነው ለማንኛውም ነገር የሚሆነው። እንዴ እሷ ምንም አታውቅም እንዳሏን ነኝ እንዳሉሽ ነሽ